መስቀል አብርሃ በከዋክብት አሰገወ ሰማይ እምወኖሰ ፀሐይ ሰላም ጤና ይስጥልኝ ክቡራን የዩቲዩብ ቻናላችን ቤተሰቦች፣ ይህ ልዩ የመስቀል በዓል ዝግጅታችን ነው። አብሬያችሁ የምቆየው ወንድማችሁ ቢኒ ነኝ። ይህ ቦቢኒ የዩቲዩብ ቻናል ነው። ኢትዮጵያ በታሪክ በባህልና መንፈሳዊ በዓላት የታደለች ሀገር ናት። በታላቅ ክብር የሚከበረው መስቀል በዓል ነው። ይህ በዓል ዋነኛ የማህበረሰብ መገናኛ የአንድነት በዓልም ነው። መስቀል በዩኔስኮ ከማይዳሰሱ የዓለማችን ቅርሶች አንዱ ሆኖ ተመዝግበዋል። የዚህ በዓል የመላው ሀገራችን አከባበር ወደ እናንተ እናቀርባለን። አብራችሁን ቆዩ። ቪዲዮውን ላይክ በማድረግና የዩቲዩብ ቻናላችን ሰብስክራይብ በማድረግ ይጀምሩ። መስቀል በዓል በታሪኩ ወደ 4ኛው ክፍለ ዘመን ይመልሰናል። የታሪኩ ዋነኛ ንግሥት ኤሌኒ ናት። ንግሥት ኤሌኒ በራእይ ተመርታ ኢየሱስ ክርስቶስ የተሰቀለበትን ግማደ መስቀል ለማግኘት የሄደችበትን መንገድና መገኘቱን የሚገልጽ ነው። ንግሥት ኤሌኒ ግማደ መስቀሉ ያለበትን ቦታ ይታያት ዘንድ ችቦውን በመለኮስ በጭሱ ተመርታ ወደ መስቀሉ ያለበት ቦታ መድረሷንና ማግኘቷን የሚያበስር ታሪክ ነው። ይህ ታላቅ ታሪክ ማስታወሻ ይሆን ዘንድ ከ1000 ዓመት በላይ ስነ ስርዓቱን መንፈሳዊና ባህላዊ ስርዓቱን ጠብቆ ቆይቷል። የመስቀል በዓል በአዲስ አበባ አከባበር። አዲስ አበባ ያለው የደመና ስነ ስርዓት የበዓሉ ዋነኛ ማዕከል ነው። በሺዎች የሚቆጠሩ ሰዎች በዝማሬና በቅዱሳን ድምፅ ይዘምራሉ። የችቦውን እሳት ከተማዋን ያደምቃታል። የበዓሉ ደመራውን ፓትርያርኩን የሚለኩት ሲሆን እሳቸው ጨምሮ ሌሎች ታላላቅ የሃይማኖት አባቶች እና የመንግስት አካላት በተገኙበት በመስቀል አደባባይ ይከበራል። መስቀል በኢትዮጵያ በየክልሉ በተለያዩ ስርዓት ይከበራል። ቀጥለን የምናየው በትግራይ ይሆናል። መስቀል በትግራይ ክልል የራሱ ባህልና የአከባበር ስርዓት አለው። በመቀለ የትግራይ ርዕሰ ከተማ የሆነችው ከተማ ጮምዓ የተባለ ተራራ ላይ ህዝቡን ተሰብስቦ በመውጣት ወጣቶችና አዛውንት፣ የሃይማኖት መሪዎች፣ የመንግስት አካላት ሁሉም ህዝብ አንድ ላይ ተሰብስቦ ደመራውን በማብራት ያከብራሉ። በርዝመቱ ከአፍሪካ አንደኛ ከዓለም ደግሞ 7ኛ የሆነው ትልቅ የብረት መስቀል ግርጌ በመሆን ችቦም በማብራት ርችት በመተኮስ ያከብራሉ። እንዲሁም የተለያዩ ባህላዊ ጨዋታዎች ይከናወናሉ። በተራራው ላይ ችቦውን በሚያበሩበት ሰዓት ለከተማው ልዩ ውበት ይሰጣታል። ቀጥለናየው መስቀል በአዲግራት። መስቀል በአዲግራት የአካባቢው ተወላጆችና በርካታ ቱሪስቶች ወደ ከተማ በብዛት ይሰበሰባሉ። መስቀል በአዲግራት ከመቀሌ ተመሳሳይ ቢሆንም የባህልና የአመጋገብ ስርዓት የተወሰኑ ለውጦች አሉ። ህዝቡ በከተማው በመሰብሰብ አመሻሽ ላይ ወደ ከተማ አጠገብ የሚገኘው ተራራ ቀንዳሮ ወደ ተባለ ተራራ በመውጣት ችቦውን በመለኮስ የተለያዩ ባህላዊ ዘፈኖች እየዘፈኑ ወደ ከተማዋ ይመለሳሉ። በከተማዋ የምሽት ሙዚቃ ድግስ በሚዘጋጅበት የተለያዩ ባህላዊ ጨዋታዎች ይከናወናሉ። በማግስቱም ማለት መስከረም 17 ጦሎ የሚባል ባህላዊ ምግብ ከቤተሰብ ጋር ይቋደሳሉ። ይህ ባህላዊ ምግብ በተለያዩ ድግሶችም ይቀርባል። ጎንደር። መስቀል በጎንደር ከተማም ጥንታዊነቱ ጠብቆ የተለያዩ ባህላዊ ጨዋታዎች እየተጫወቱ በዓሉን በደማቅ ሁኔታ ያከብራሉ። በደቡብ ክልል ጉራጌ ዞንና ሌሎች ከተሞች በደማቅ ይከበራል። በኦሮሚያ አዳማ እና ሌሎች የኢትዮጵያ ከተሞች በዓሉን ይከበራል።
የመስቀል በዓል በኢትዮጵያ የእምነት ብቻ አይደለም። በዓሉን የህብረተሰቡ የአንድነት፣ የባህል እድገት ከፍተኛ ምልክትም ነው። ለትውልድ የሚቀጥል ብርሃን ማስታወሻም ነው። መስቀል በዓል እምነትን የሚያሳይ፣ ባህልን የሚያደምቅ፣ ህዝብን የሚያቀራርብ በዓል ነው። በብርሃን የሚቀጥል ታላቅ የኢትዮጵያ ምልክት ሆኖ ይቀጥላል። ውድ የጎቢኒ ቤተሰቦች አብራችሁን ስለቆያችሁ እናመሰግናለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ቀጣይ በሌላ ይዘት እስከምንገናኝ በደህና ይሰንብቱ። መስቀል አብርሃ በከዋክብት አሰርገ ወሰማየ እምኩሎሰ ፀሐየ አርአያ መስቀል አብርሃ በከዋክብት አሰርገ ወሰማየ እምኩሎሰ ፀሐየ አርአያ